ውድ ኦርቶዶክሳውያን ታላቅ የምስራች ልንገራችሁ። የሰማዕቱ የቅዱስ ጊዮርጊስ ገድል ፍጹም በሆነ የኪነ ጥበብ ብቃት የምንማርበት በእውነት በመንፈስና በታሪክ ድንቅ አምባ ላይ የተመሰረተ ልዩ ሥራ ተርቢኖስ። አዎ፣ በማኅበረ ቅዱሳን አዳማ ማዕከል የኪነ ጥበብ ባለሙያዎች ኅብረት የተዘጋጀ አዲስ መንፈሳዊ ቲያትር ተርቢኖስ ለሁለተኛ ጊዜ ታላቅ የእይታ መርሃ ግብር ይዞ መጥቷል። ተርቢኖስ ሰማዕቱ ቅዱስ ጊዮርጊስ ሊይዝ ተልኮ በገድሉ ብርሃን የተማረከው የሮም ጭፍራ አለቃ መንፈሳዊ ጉዞውን በዓይናችሁ ተመልከቱት። የዚህ ድንቅ ሥራ ድርሰት ከደረጀ ካሳ፣ ቴክኒካል ጸሐፊና ዝግጅት ደግሞ ከሰለሞን ንጉሴ ሶል ግሬስ በታላቅ ባለሙያዎች የተሠራ ድንቅ መንፈሳዊ ቲያትር ቀጠሮ የሰማዕቱን መንፈሳዊ ዕውቀት ከፍ ከሚያደርገው ከተርቢኖስ ጋር ይሁን። ቀኑ እሁድ ጥቅምት 23 2018 ዓ.ም። ሰዓቱ ከ7 ሰዓት ጀምሮ በናዝሬት ደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን ሰንበት ትምህርት አዳራሽ። በመድረክ ላይ ደግሞ አዲስ አቢቲ፣ ዮሐንስ ከበደ፣ ሚላክ ደመላሽ፣ ቶማስ ዘሪሁን፣ ጽዮን ባህሩ፣ ረድኤት ተፈራ፣ ዳዊት አባይነህ፣ ዲያቆን ያሬድ ተረፈ፣ ወንዶሰን አብርሃምና ሌሎች ታላላቅ ተዋናያንን ያካትታል። መቅረት አይደለም ማርፈድ ያስቆጫል። ተርቢኖስ የሰማዕትነት ብርሃን በኪነ ጥበብ ልሳን ሲገለጽ ተርቢኖስ